እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድነው ህክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓሊ ከነውር ላጸዳቸው ፈልጌ። የሰው ልጅ የሆነ ፈተና ላይ ሲወድቅ ያ ኩራቱ ያ አመፀኝነቱ ስብር ይላል። ጌታ ያልቻልኩም ብሎ እጁን ይሰጣል፣ ያጸደዋል። አላህ ከዛ መጥፎ ባህሪ ያጸደዋል። ችግር በራሱ ችግር ብቻ አይደለም፣ ህክምና ነው። እየታከመ ነው ያ ሰው ወደ አላህ የበለጠ ስብር ብሎ እንዲወድቅ ማለት ነው። መን አታኒ ሚንሁም ታኢባ ተለቀይቱ ምን በዒድ ገር ተውባ አድርጎ ወደ እኔ የተመለሰን ከሩቁ እቀበለዋለሁ ይላል አላህ። ከሩቁ አቀባበል አድርግለታል። ተውባ አድርጎ ወደ እኔ የተመለሰ እሺ ብሎ ፊቱን ዞሮ የሄደስ ወመን አዕረض ዐን ከኔ እምቢ ብሎ የሚሄድስ ናደይቱሁ ሚን ቀሪብ በቅርብ ሆኜ እጠራዋለሁ። አቁሉ ለሁ አይነ ተዝሀብ የት ትሄዳለህ አንተ ባሪያዬ ይለዋለሁ። አለከ ረቡን ሲዋየ ከኔ ሌላ ጌታ የት ነው የምትሄደው እለዋለሁ። ተመልሶ ወደ እኔ ሲመጣ ከሩቅ እቀበለዋለሁ። አፈንግጦ ሲሄድ ከቅርበት እጠራዋለሁ። የት ነው የምትሄደው አንተ ባሪያዬ? አልሐሰነቱ ዐንዲ ቢዐሽረቲ አምሳሊሃ ወአዚድ። አንዲት ሐሰና አንዲት መልካም ነገር በ10 ሐሰና አባዛታለሁ፣ ከፈለኩ ጨምራለሁ። ኢላ 700 ضዕፍን አይደል 700ና ከዛ በላይ እንደ ንያው ማለት ነው። እሺ ወንጀልስ ወሰይአቱ ዐንዲ ቢሚስሊሃ ወአዕፉ። ወንጀል ደግሞ እኔ ዘንድ አንዷ ወንጀል በአንዲት ነው የምትጻፈው፣ እሷንም ይቅር እላለሁ። ረቡን ረሒም አዛኝ የሆነ ጌታ። ይህ ጌታ ይታመጻል? እንደው እንዴት አይነት ሰዎች ነን እኮ ያስብላል አይደል? አላሁ እዝነት 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 አላሁ እዝነት ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ሲምረኝ ሲምረኝ። ለዚህ እኮ ነው ነቢ ስ ላ ስለም ኩሉ ኡመት